ዛሬ ምን ገኘው ከመሃል ድሬዳዋ አሸዋ ተራ ጋር ምን ገኘው የድር የልጅ ነቼ ከዚራ ስለው በቷ ስንቱ ዳውራው የሐረር ልጅ ነቻሽ ማዶ አሸዋ ተራ መተኛ ያበደ ቁርስ ለምንበላ ነው እዚህ ጋር በጣም ገራሚና ያበደ ፉል አለ ሶሱ ፉል አብራን ሄደን ሞክረናል ብቻ ያለውም ዛሬ ጓደኞቼ ማሉ እዚህ ጋር እንደምታያቸው ሳሚና አብራም ይባላሉ በሙቀት ተሳብዷል በቃ ላይክ የየቱ ነው ሙቀት እንዴት እንደሚያሰበት ዛሬ ገራሚ ውሎ ይኖራል ቁርሳችን በልተን ዞር ዞር ብለን ድሬዳዋ አሳያቸዋለሁ ስለዛ ቁርሳችን ሄደን ብላ አንድ ላይ ሌትስ ጎ ይላል ሰራነባ በዳበጋልቲ በራን ከፍታን ደስዋ ሰላሳ ሸይታዲሰባ አሁን ገና ስንገባ እዛ አካባቢ ሽታው ፉል በፉል ነው የሚለው በመዳን ያለ ሰውና ተም እንዴት እንደሚበላ ቁጭ ብሎ ሞልት የምር ትንሽ ገባ እንብዬ ነው እንጂ በጣም ብዙ ፉል ቤቶች አሉ በጣም ብዙ የሚያማምሩ ቦታዎች አሉ እዛ አካባቢ ይላል ለማንኛውም ፉል ቤቱ ጋር ደርሰናል እና ኦኬ ኦኬ በጣም እንደምታዩት በጣም ቢዚ ነው ቤት ነው መቀመጫው ላይ የለንም ወደ ውስጥ ከገባን ይሞቀናል ውስጥ ከገባን ይሞቀናል አንችልም ኦኬ we can go inside go ጉርሻ ኦኬ እሺ ቁጭ ብለን እንደምታዩት ፉላችን አዛኝ ተጠበቀን ነው የምንገኘው እና በጣም ብዙ ወረፋ ነው ውስጥ ላ መቀመጫተን ውጪ በረንዳ ጋር ተቀምጠን እንደምታዩት ኃላፊ ማግራሚን እያየን ነው እና የድሬ ፉል ሽታው በቃ አንደኛ ነው በጣም የሚጣፍጠው በሽታም እና ጉርሻ ማግኘት ነበር ከዛ ጋር እንዳያችሁት እስኪ መግባታችን እስኪመጣ እንጠብቃለን ቁጭ ብለን መግባታችን ሲመጣ ደግሞ ምን እንደሚሰጥ በደንብ እንነጋገራለን መግባታችን እስኪመጣ እንጠብቅ መግባችን በጣም የሚያምር ምግብ ነው ላይክ እንደዚህ አልጠብቁት የምር ያምራል እዚህ ጋር ስላሳያችሁ ድሬና ድንች ይገናኛሉ የሚባለው ነው ድሬዳዋ ውስጥ ድንች በተለያየ አይነት መንገድ የሚሰሩት ነው እያየሁ ነው እና እዚህ ጋር እንደምታዩት ያበደ ድንች በእንቁላል አለ በጣም ነው የሚያምረው እና አስቀምሰው የጓጓውት ነው ሌላውን ብድግ ማድረግ አልችልም በጣም ትኩስ ነው ላይክ ፉሎቹ ኖርማል ፉል አለን ፉል በአቮካዶ አለን እና ስፔሻል ፉል ማለት አቮካዶ እና እንቁላል ያለው አለም አለው ምግባችንን እንሞክራለን አብረን ያ እንሞክር ኦኬ ፉሉ እንዴት አያችሁ አረ በጣም ገራሚ ነው ወስማም እኔ እንደዚህ አልጠበቅኩም አብሶ ድንች ደግሞ ድሬዳዋ ላይ በተለያየ መንገድ ነው መበለው ምናምን ነገር በጣም ደስ ይላል ወርጇል ሳሚን እንዴት አይስኝ በጣም ያምራል በጣም ደስ ይላል እንግዲህ መቅመስ ነው እንግዲህ በጣም ሲታይ በጣም አሪፍ ይመስላል በጣም ልሰድ ነው ሁላ ሸኩያለ እንብላ እና በቃ ሲንድቅመሱ ደግሞ ኦኬ ዳቦ እንዴት አየው ዳቦቹ በጣም ገራሚዎች ናቸው ደርሷል ዳቦ እንደምታዩት በጣም ላይክ ገራሚ ዳቦ እንደዚህ አይነት ዳቦ ታልከም ያ ዳቦች ነው ያሉት ያ እንሞክረው ያ ስፔሻል ፉል አስቡት ፉል ላይ አቮካዶ ከዛ እንቁላል ኑሮ በጣም ነው የሚያምረው ፉል በቃ ያበረ Hey brother. Gurza. Go first. Yeah. Oh, damn. Okay, እንብላ so እኛ እንብላ የሚለው ባህላችንን ያከሪ ነው so ያበደ ነው ላይ የትጎራስ በሩ ስፔሻሊ በጣም so እንዳያችሁ እንግዲህ ምግባችንን በጣም ጥርግርግ አድርገን ነው የበላነው ተመሰጠ ነው ወዲያው ካሜራውን አጥተን ወደ ቤት ወስደን በጣም ነበር የሚጠማው በጣም አንደኛው ነበር ሁሉም ነገር የምር ነው ይሄ የምንለው ነገር ነው የለም ሁሉም የየራሱ ጣዕም አለው የኖርማል ፉል በእንቁላሉ ስፔሻል ፉሉም ላይክ የራሱ ጣዕም ያለው ድንች በእንቁላሉም ደግሞ ድንች እዚህ ሀገር ላይ አይ ዶንት ኖ ፍቅር ሊያስይዝኝ ነው አሳባቸው ሻያቸውም ደግሞ ያበደ ነው ሻያቸው ተመችቶኛል በጣም ደስ ይላል ነገር ግን ትንሽ ደስ የማይለው ፀሐዩና ዝንቡ ነው ምንም ማድረግ አይቻልም ደግሞ ዝምንም ወዶ መብለንም ወዶ አይሆንም ለዛ ተመችቶናል በጣም አሪፍ ነው አሁን ወደ ባቡር ጣቢያ እንሄድና ባቡር ጣቢያ አካባቢ ዞር ብለን እናሳያችኋለን እዛ ሂሳባችን ስንት እንደሆነ ላሳያችሁና እንውጣ እስቲ ሂሳብ እንገምት ድፈን አንድ ሺህ ሺህ ለመቶ አብርሃም ሂሳብ ስንት ገምታለህ 700 ነው የሱ አነስተኛው 700 ብር ነው የኔ 1000 ብር
1200 2000 ብር ማን እንደሚያሸንፍ ወይም ማን እንደሚቀርብ እናያለን። ሂሳባችን ይምጣ። ኦ ማይ ጋድ ላይክ 79 ኦኬ። እኔ አሁን ድሬስ ይገርመኛል ማለት ነው። ላይክ አስተሳሰባቸው እንደ ነጭ ነው። የምሬን ማለት የትኛውም ሰው ስለ ካሜራ የሚቀወም እስካሁን ማንንም አላየሁም። አዲስ አበባ ቢሆን አራ ምናምን ነገር ይባላል፣ ግን ድሬዳዋ ላይክ ይመቻቸው። ሌላ ታሪክ ውስጥ ናቸው። የምሬን ነው። ላይክ ሁሉም የሚያስበው የሆነ ፈታ ያለ ህዝብ ነው። ገባችሁ? ቀለል ያለ ህዝብ ነው የሚመቻቸው። ማረን ተመችቶኛል። ያ እስቲ አሁን ሄደን ፎቶአችንን እናዋራና ወደ ባቡር ጣቢያ እንሄዳለን። ያ ሌትስ ጎ። ኦኬ እዚህ ጋር እንደምታዩት በጣም የሚያምር ፖርስና የባጃጅ መናኸሪያ ነው። እዚህ አካባቢ መጣ ብለን ሰዎችን አዋርተን እና ደግሞ ቶሎ ቶሎ ነው የሚወጡት። በስና ማለት አባ ሰላም ነው። ኮንትራት ባቡር ጣቢያ ጋር ተወስደናል። በጣም በእግራችን ምን እንደሆነ በእግር ብትሄዱ እንኳን ትንሽ ይርቃቸዋል። እዛ ወደ ኋላ ሂዱና ሼል ነው ሼል ማጭበርብሩት ነገር እንዴ! ለምንድን ነው ማጭበርብሩት? የምሬን ነው። እኔ ግራ እየገባኝ ነው። አይደል ነው ላይክ የምር አዲስ አበባ ውስጥ ይሆን አንዱ ባለባጃጅ ናኔ ያያል ብሎ አዙሮ የሆነ ቦታ ላይ የሚጥላችሁ። እዚህ ግን አያጭበረብሩም። ቅርብ ከሆነ በቃ ቅርብ ነው። በዚህ በኩል በሼል የሚለው በኩል ሂድ ታገኛለህ ተባለ። ለዛ አንድ ብቻ የመጀመሪያ ጊዜ አይደለም ይሄ ነገር ተደጋግሞብኝ ነው። ለዛ ነው የተናገርኩት። በቃ ያን ሰው ምን ጨምራለሁ? 15 ነው። በቃ ሃ እንከፍላለና ኦኬ። ሻው ወደ ባቡር ጣቢያ ዝቅ እያለን ነው። በጣም ላይ ባቡር ጣቢያ አሪፍ ቦታ ነው፣ ግን ፀሐይ ሆነባችሁ ተባለ ነው የተመከረን ነው። ለዛ ገብተን እንደምናገኘው ማሳየት ይሆናል። ያ በተረፈ ድር የተመችተናል። ነገ ወደ ሀረር እንሄዳለን። ከዚህ በኋላ ግን ላይ አንድ ሶስት ቪዲዮ ጠብቁ ድሬዳዋ ላይ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። 10,000 ሰብስክራይብ እንግባ በቅርቡ። ከዛ ታርጌታችን መጥተን ወደ ሀገራችን እንመለሳለን። ኦኬ ለማንኛውም በጣም ፌመስ ነው ቦታ የድሬዳዋ ፌመስ የሚባለው ቦታ እዚህ አካባቢ ነው እና እዚህ አካባቢ ላይ ደርሰናል። እንደምታዩት የኢትዮጵያ የምድር ባቡር እዚህ አለ። የኢትዮጵያና የጅቡቲ ነው የምድር ባቡር ጣቢያው እና በጣም ነው የሚያምረው፣ ደስ ይላል። እዚህ ጋር እዚህ መንገድ ላይ መንቀሳቀስ የሚችለው 4 እግር መኪና ብቻ ነው። በባጃጆች ምናምን ነገር መንቀሳቀስ አይችሉም። ለምን አላውቅም፣ ብቻ በጣም ነው ቦታው ጽድት ያለው። ይሄኛው ደግሞ ኮሪደር ልማቶቹ በጣም ነው የሚያምሩ። የምሬን ነው። ኮሪደሮቹ በጣም ያምራሉ። ከኢትዮጵያ ሁሉ ወጣ ያሉ ናቸው እና ደግሞ የድሬ ሰዎች ከኢትዮጵያውያን ሁሉ ሊመስሉ አልቻሉም። የምሬን ነው። በጣም የሆነ ነፃነት ያላቸው ሰዎች፣ በጣም ግልጽ የሆኑ ሰዎች እና በጣም ላይክ ረሃ የሆኑ ሰዎች ናቸው። በአስተሳሰባቸው ይለያሉ። በጣም ደስ ይላሉ እና ለማንኛውም ወደ ቪዲዮችን ስንመለስ ባቡራችን ጋር ደርሰናል። ወደ ውስጥ መግባት ከቻለን ሰዎችን እናዋራለን፣ ካልቻልንም ደግሞ እዚህ ያሉን ባቡሮች ዞር ብለን እናያለን ማለት ነው። ኦኬ ይሄ ባቡር ምን እንደሆነ ባላውቅም እዚህ ጋር አንድ ባቡር አለ። አንድ ባቡር የሚነግረን ሰው ቢኖር ደስ ይለኛል። ይሄኛው ከፊት ያለው ይሄ ባቡር ጎታች ነው። እኔ ላይክ ጎታች እንደሆነ አውቃለሁ፣ ግን ምንድን ነው እንዴት ነው አሩ ነው ምንም ሀሳብም አይዲያም የለኝም። ሰውን ጠይቀልን ብዬ አስባለሁ። የሚነግረን ሰው ቢኖር ደስ ይለኛል። እንዴት አያችሁት? ይሄን ባቡር እዛ ጋር ተጎታች አለ፣ እዚህ ጋር ጎታች ስዊስ ከተማ ነው የተመረተችው። እቺ ደግሞ ሴሴ ትባላለች። ፈጣኖች ኦተራይ ነበሩ እና እቺ በ1950 ጎላ ብሎ እንዲታይላቸው ነው እንጂ እዚህ ነው ስታምፑ የተደረገው። ስዊስ ከተማ ነው የተመረተችው እና እቺም ሴሴ ትባላለች። ከዛ በኋላ ነው የተረሳይ ባኒያር ደዲጎ አልሰን ሁሉ ባኒያር ሁሉም አርማው established in 1890 at the minute second ግቡ ሎጎ ሁሉ በፈረንሳይኛ ነው የተጻፈው ብያችሁ ነበር እና በፈረንሳይኛ ከተጻፈ በአማርኛ ነው የሚተረጎመው ከጎኑ። እቺን ቅጥብ ያለች ታሪክ ነች። ስለዚህ እቺ አርማ CFE ሼማን ደ ፍራንኮ ኢትዮጵያ ድሮ እንዲህ ነበር አርማው። the first log is this one ይሄ ሰከንድ ነው። CVE ሼማን ደ ፍራንኮ ጅቡቲ ኢትዮጵያ። አሁን ሁለቱም አይሰሩም። አንደኛው ምን ነው የምንለው? ይሄ ሁለቱ ሎግ አይሰራም። አሁን
CDD ነው አርማው ድሬ ደወሌ ምድር ባቡር ድርጅት ይሄ ሁለቱ ሎጎ አይሳል this is the first logo and this one the second እነዚህ የምታዩአቸው ፊያት እና ያለው ውስጥ እቺ ቤቤ ኦቶራይ ዴዜም ሴሪ እና ያለን ጃንዮ የጎበኛውን እና ያለን እነዚህ ሁሉ ውስጡ ነው የምናየው ውስጥ ሆነን ፎቶ የምትነሱበት ውስጥ ነው ከፈለጋችሁ እና እነዚህ ደግሞ የፈረንሳይ አምባሳደር እነዚህ የጎበኙ ናቸው የፈረንሳይ አምባሳደር ጎብኝተናል 125ኛው ምስረታ ደግሞ እዚህ ነው ዝግጅት ቤተ መንግስት ተደርጎልናል በየአመቱ ይከበራል በየ12 ነው የሚባለው 125ኛው 126ኛው መተው ነው የሚያከብሩት ቅርሳቸውን በጣም ነው የሚፈልጉት ጄኔራል ሜታል ወርክሾፕ በቀኝና በግራ የምታዩት የፈረንሳይ ማሽነሪዎች ናቸው still functional he entered in 1903 this is for molding the wheel and the axle of the train ይሄ እዛ ያለው እዚህ ነው የምንሰራው ኦኬ እሺ የጎበኘን እንሂድ በቀኝና በግራ በ1903 ነው የገቡት አርማው ፈለጋችሁ ካምፓስ በኋላ ከፊት ያለውን አንድ አሳያችኋለሁ ማለት ነው ኦኬ እቺ ኒቬል ነች የፈረንሳይ አይደለች ቤልጅየም የተመረተች ነው እስቲ ውስጥ ግቡና እዩ ኢክራም እዚች ጋር ቆመሽ አንድ ፎቶ ላንሳሽ ደስ አይልም ግቡ ያንዳንዳችሁ ገብታችሁ ወይስ በግሩፕም በማስም መግባት ትችላላችሁ ለብቻም መስራት ኦኬ bon voyage ኢክራም ፈረንሳይኛ ትችያለሽ bonjour bon voyage በ1937 የገባች ነች ኒቬል ነው የሚሄደው ማክሰኞና ቅዳሜ እስከ ቦርደር ድረስ 212 ደወሌ the border of Ethiopia and Djibouti እቃ ያመላልሳል እቃ ሱካር ፓስታ ሩዝ መክሮኒ ሁሉም ይመጣል እችን አንሷት በ1903 ማየት ማመን ነው ፊት ለፊት ያለችው እችን አንሷት እችን ለምን ሌላው ከጀርባ ነው in 1903 still function ማየት ማመን ነው Arrivée départ. ፈጠንኩባችሁ ገና ክፍል ነው የምንሄደው ዋጎናጅ ይባላል all the log is written in French still we work in French አንድ የቀየረ ነገር የለም ይሄ የሚጻፈው ምን የሚባለው ከላይ አማርኛ ከሆነ ከስር ፈረንሳይኛ ነው because it is a French Alfred engineer Alfred ነው የሰራው አልፍሬድ ሌላ ነው አልፍሬድ ስዊስላንድ አልፍሬድ ሌላ ነው ድልድዩ የሰራ ነው ያ ድልድዩ የሰራ ነው ይሄ ስዊዘርላንድ ነው እና ፈረንሳዮች ናቸው አብዛኛው አርማው እዛ ያያችሁት ጎላ ብሎ የታየ አንድ የጣሊያን እንትን ነበረች እነዚህ ያያችሁ 101 105 አዲስ አበባ የምትጓዝ ነው እዛ እችን ሁለቱ ያ ከተዘጋ በእነዚህ 105 101 ኦተራይ ፈጣን ኦተራዮች ናቸው 106 የመጣበት 64 የመጨረሻ ኦተራ የመጣችሁ ስቲል ፋንክሽናል ነች ዲፓርትመንት ሎኮሞቲቭ ውስጥ ነች በ1984 ነው የገባው va d'entrée va sortie ይሄው አርማው በዚህ ያልከው ቅድም በግራና በቀኝ እና እቺ ፊያት ነች ፋብሪካ ኢጣሊያን አውቶሞቢል ቶሪኖ ከተማ ውስጥ ነው የተመረተችው አንድ የጣሊያን የቀረችው እቺ ነች እና እንደ ግባ ቅርስ ነው ያልኩ የናንተ ሀብት ነው እኮ ማንኛውም ፈረንጅ እየገባ ቅድም ነግራችኋል ነበር ሁሉም ይጎበኛሉ እናንተ እንደውም ኢትዮጵያዊው ቅርሳችሁ ነው ሀብታችሁ ነው አው አታይም ነምበር 1 numéro 3 4 5 6 7 8 9 በዚህ ነው አሬንጅ የተደረገው ታቀስ እችላለሁ አንቀሰ ግፋው በቃ ከዛ በቃ እኔ ራሴ በአንድ እጅ ነው ማንቀሰው ይሄው አይያረለ ማየት ማመን ወደዚህ ተጠጋ ኦኬ ስቲል ፋንክሽናል ይሄው ሁሉ የገባበት arranged by discerning table በእኛ ድልድይ ይባላል 360 ነው የሚሽከረከረው ስቲል ፋንክሽናል ማየት ማመን በቃ አቀዝቅዘው የታለ በቃ ተው ራሱ ትንሽ ፕሪንሲፕል ላይ እናቆመው ትንሽ ግፋው ትንሽ እዛ ላይ ትንሽ በጉልበት አታፈስ ትንሽ ፕሪንሲፕል ላይ መሃል ላይ ሲሆን በቃ ልቀቀው መሃል ላይ ሲሆን ያዝ አድርገው ልዝጋው I locked it አየው አይደል በቃ ትንሽ ተው
ያዘው ትንሽ ቀስቅ አይ ፕሪንሲፕል ላይ ይሄ መሆን አለበት ነጩ እዚህ አዎ ሞቅ ያለ ጭብጨባ አድርጉለታ አሁን ሰከንድ ወርክሾፕ እንግባ የጋሪ ጥገና ክፍል እስቲ ምን ይመስላል ደቡጊ ፓርት እዚህ ነው የሚሰራው ሁለተኛ ነገር ደግሞ ጥቂት ማሽነሪዎች አሉ እነዚህ ማሽነሪዎች የፈረንሳይና ስቲል ፋንክሽናል ለምን ነው ጋሪ ጥገና ያስፈልገው እነዚህ እንጨቶቹ እቃ ሲጫንባቸው before there is transportation of livestock transportation of molasses from Matara transportation of vegetables crops from Addis transportation of diesel share molasses ወደ ጅቡቲ ይሄዳል ሞላስሱ አትክልቱ ወደ ጅቡቲ ይሄዳል crops vegetables ወደ ጅቡቲ ነው የሚሄደው all this is stopped only passenger from Dire Danwale to the border of Djibouti Ethiopia outillage bureau du département chef wagonnage mesure et contrôle planning du département et marque all the log is written in French allez au boulot allez au travail chef wagonnage to call the workers he used this ring እነዚህ የዲፓርትመንት ዳይሬክተር ሼፍ ዋጎናጅ ማለት የዚህ ዲፓርትመንት ዳይሬክተር እና ሰራተኛውን ለመሰብሰብ ከፈለገ ይሄ ሪንግ ይጠቀም ነበር ይሄ ያው ደወል ስለዚህ come to work ወደ ስራ ተሰማሩ ወይ ስብሰባ ወይም አንድ እና አሊዮ ቡሎ አሊዮ travail የሚባለው በፈረንሳይኛ ስለምንሰራ መጨረሻ ላይ ወደ ስራ ተሰማሩ ማለት አንተኛ አመት ዘመን ያው ግሪጎሪያን ካላንደር ነው ምናል there is no refrigerator ይሄ በረዶ እናመርታለን ውስጥ ይገባል የሮቴት ያደረገ ፍሬሽ ዋተር ምንጠጥ ሰራተኛው and that one is to control the payroll time of the workers okay ይሄው እቺ የጮኸችው ድሬዳዋ መታነቃቃሳ ቀንሶ ነው ጃንዌይ ሁማማኑ ሲጎበኙ በጣም ሁማማኑ በቃ ሲደነግጡ ቀንሱልኝ ይሄ ሰዓት ብሎ ነበር እንጂ እስከታች ድረስ ነው አሁንም ስቲል ድሬዳዋ በቀን 6 ነው የምትጮኸው ለአንድ ሩብ ጉዳይ 1 ሰዓት 6 ሰዓት አሁን just 6 ሰዓት ሂዱ ወደ ቤታችሁ ምሳ ብሉ ማለት ነው ያው በዛን እና ለ9 ሩብ ጉዳይ 9 ሰዓት ነው 6 ጊዜ ነው ስቲል ፋንክሽን ሰዓት አላችሁ ባቡሯ ጋር እንሂድ 1/3ኛ ማረክ ታያለ ኦኬ ዲፓርትመንት ሎኮሞቲቭ እንሂድ ስጋ ነው አይደለ ስጋና ባቡር ምን አገ ቀይራ ነው እንዴ የተማሪዎቹን አመጣ እንዳላሯሩጥ ባለፈው ሄሪቴጅ ተማሪ ኮንትራክት ከኔጋ እንትን ነበራቸው ይሄ ምን ነው ልጆች ማንጠልጠያ ፈርስት ይር ነበሩ እና አገራችሁን ጎብኙ ቅርሳችሁን ብለው ለጥቂት እንትን ይሄ ምን ስጋ ማንጠልጠያ ኧረ ስጋና ባቡር ምን አገናኘው ልጆቼ እና አንተም ስጋ አልካሯሩጣ ይሄ ምን ነው የሚመስላችሁ ባርኪንግ ኦፍ እስቲ 5000 ብር ጥያቄ እናድርግ ሞክሩ ልብስ ምናምን ልብስ ይሄው ቦክስ አላቸው እያንዳንዱ ቁጥር አላቸው ጃንጥላ ምን ያደርጋል አቃታችሁ አይደለ ይሄ የባርኪንግ ኦፍ ባይሲክል all the workers have Peugeot bicycle Peugeot የፈረንሳይ ሳይክል ነች መኪና ማቸው we hang here በየዲፓርትመንቱ እዛ ኮሪደር ልማቱ የዚህ ዲፓርትመንት እንትን አንስቶታል እንዲህ አይነት ባርኪንግ hanging of bicycle Peugeot bicycle ለምን ብትሉ አው ሳይክል እድሜ አለው ሳይክል ጥቃቅን ህዋሳት አሉ ኢንሴክቲሳይድ ጎማ የሚበሱት አፈር ይበላዋል ጎማ ይበሳል ጠጠር ይበሳል when you hang it እድሜ አለው ይባል ምንም አይሆንም ጎማው ብዙ ያሽከረካል አይተን ሙቀቱም አይነካም ኢንሴክቲሳይዱ ይሄ በጣም ሹል ኢንሴክቲሳይድ አለ አፈር ላይ የሚወጣ የሚበሳ ጠጠር ይበሳዋል አፈር ይበላዋል ግን ጎማው ብዙ እድሜ እንዲኖረው parking of bicycle ሁሉም ዲፓርትመንት እንዲህ አይነት ፓርኪንግ እና በክሬዲት ይመጣላቸው ነበር ከፍራንሳይ አሉ እንደ ሄሪቴጅ ያስቀመጡ ፔጆም አለ ሐረር ሄደሃል አይደለ ፔጆ አላየህም ፔጆ መኪና የነሱ ነው ኧረ ፑሽ አፕ ሹፍ ማን ስፖርት የሚሰራ Okay, we are in the center of train station. This is the way to go Djibouti and this one Addis.
አዲስ ነው እስከ ቦር አዎ ይሄ አዲስ አበባ በር ይባል ነበር በዚህ ነው በቃ የሚጓዘው በዚህ ባቡሩ ቀጥታ ከሄደ ወደ አዲስ አበባ ከዛ ሜን ስቴሽን ቆሞ ቀጥታ ወደ ታች ከወረደ ጅቡቲ አገባባችሁ ግራ እየገባ we are in the center of the train station መሃል ነው from here to Djibouti is 308 kilometers from here to Addis 578 እሺ እንጓዝ ባቡሩ ጋር ሄዳችሁ በቃ ከዛ ወደ አገራት አዋ ቀጥታ ፕሪንሲፕል ያ ፕሪንሲፕል ላይ ነው እኮ ይሄ ልነግርህ ነው ይሄ አሁን እዚህ ባቡር ማቆም ትችላለህ እዛ ማቆም ትችላለህ እንደፈለገ አመትም 3 አመትም 4 አመትም ይቆማል ዳት ፕሪንሲፕል ላይ መቆም ክልክል ነው ሲሄድ ብቻ ነው አንዴ ከዛ ከወጣ ወደ አዲስ አበባ ነው የሚሄደው አይመለስም ማለት ነው እዚህ ግን ከቆመ ተቀምጧል ማለት ነው እዚች ጋር ያያት ያቺ ትቀመጣለች ሌላዋ ሀዲድ አየ እንዲት ዞራለች የአዲስ አበባ በር ይባላል ትልቅ በር ይከፈታል ከዛ ወጥቶ ወደ ሸገር ብቻ ኖ ይሄ በቃ ይሄ ፕሪንሲፕል ያኔ ነገርኩ 1 meter gauge this one it is the French gauge the Chinese is 1 meter 48 the slipper is concrete this one is pure metal slipperuna ያያረለ እነዛ የሚነጠፈው ነው አሁን ትንሽ አፈር ስለዛ ላይና ኦኬ ባቡሩ ላይ አለናለ ኑ ግቡ welcome ማለት this is the last visiting is the main station በዛው እንሄዳለን የሮበርት ሙጋቤ ስጦታ አይተን በዛው ትወጣላችሁ ኦኬ ሸከተፍ ያለበት ይሄ ነው ያ ሶስተኛ ማረክ ትችላላችሁ አንዱ ዲፓርትመንት ሎኮሞቲቭ ገባል ይሰራ ነው መሰለኝ ክሎዝድ ኤው ከዚህ ይታያል በእንትኑ ማየት ትችላላችሁ በመስኮቱ እና እቺን ሶስተኛ ማረክ ኑ ግቡንና ያት እንጨት ነው ያ ፈርስት ክላስ አለ ፈርስት ክላስ ተዘግቶበታል የሆነ ነገር ልትሰራ ነው መሰለኝ እዛ ነው የገባች በዚህ ግባ ያቺ ግባ ሶስተኛ እንጨት ለማየት ነው እንዲ ፌስ ቱ ፌስ ነው 72 ሰው ነው የሚይዘው እቺ ነን ፋንክሽናል እቺም ነን ፋንክሽናል ነች ግን ተመሳሳይ ሽሊንጌን የተሰራበት ይሄ ነው ጋሻበራ ሞላ ደግሞ ይሄ ነው ቤቤ ዱ 115 ያው ሸከተፍ ያለበት ነው እቺ አዋ ሮባ ቤቤ ዱ 115 chemin de fer ቤቤ ዱ 115 አሊስቶም በ1984 ነው የገባችው ስቲል ፋንክሽናል ነች ሎኮሞቲቭ ጎታች ነች ያቺ 77 ነው የገባችው ኦኬ ስቲል ፋንክሽናል ጎታች ነው አሁን ቅዳሜ ማክሰኞ ነገ ይወጣ ባቡር ነበር ግን እዛ ይሄ ሀዲዱ ጎርፍ ትንሽ አነቃነቀውና ሊሰሩት ሄዱ ኦኬ we go to main station now main station እንሂ ወይኔ እናንተ ምን ነው ተኛችሁ አደከማችሁ በቃ ፎር ሀረር ሄዳችሁ ነበር ታዲያ አትናገሩም ሀረር ሄደናል መንገድ እየመጣን ነው ኦኬ እሺ እንዳያችሁት በጣም አሪፍ ገለጻ ነው ያበደ ገለጻ ነበር በጣም ብዙ ሰው አለ ከጀርባችን የሚታዩት ሌሎችም ጎብኚዎች ነበሩ ከኛ ጋር በጣም ዞር ብለን ዲቴል ነው የሰማነው ሴትዮዋ በጣም አንድ ናት ለማስጎብኘት የምትሆን ሴትዮ ናት እና ሰው አስጎብኛችን በጣም ላይክ አሪፍ ገለጻና አሪፍ ያበደ ቆይታ ነበር ከሷ ጋር ነበር በደንብ ግልጽ ጋር ነው የነገረችን ሁሉንም ነገር እንዳያችሁት በጣም ብዙ ሰዎች ነበሩ ከኋላም እና የቀሩ ሰዎችም አሉ እኛም እዚህ ጋር እንደምታዩን በጣም ብዙ ነን ለማለት የድሬን ታሪክ የድሬን የምድር ባቡር ታሪክ ለማየት የመጣነው በጣም አሪፍ ገለጻ ያገኘው ያልጠበቅኩት ነገር ነው እና በቃ በዛ ሰዓት በጣም ትልቅ እንደነበረ ሀያል እንደነበረ የተረዳሁበት ነገር ነው እዚህ ያለው እና ያ ሶ ኦኬ የሚቀረን ስለሜን እንትኑ አለ ስለሜን ኢንትራንስ አለ እሱን ገብተን ቼክ እናድርግ ከዛ በኋላ ቪዲዮአችን እዚህ ጋር እንጨርሳለን ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ አሪፍ አስጎብኚ ነበረች ከስምንት አይነት ቋንቋ በላይ ትችላለች በጣም ያስጎበኘችን ነበር ሁሉም በዲቴል እየነገረችን ነበር እንዳያችሁት ቪዲዮ ላይ ድሬዳዋ ላይ ያለው የኢትዮጵያና የድሬዳዋ የምድር ባቡር ይሄን ይመስል ነበር ቪዲዮአችን ሰው በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ ደክሞኛል እንዳያችሁት በቃ ሙቀቱ በጣም አልቻልኩትም ድሬዳዋ ላይ ሙቀቱን አልቻልኩትም ሰው በሌላ ቪዲዮ እስክንገናኝ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ይመቻችሁ ፒስ አውት ባይ